በዓለም ሳላችሁ መከራ አለባችሁ። ግን ማን ይረዳል? ማን ያግዛል? ማን ይደግፋል? በእግዚአብሔር እርዳታ እንኖራለን። ቃል ያለ ሰው ገና ይኖራል። ቃል ያለ ሰው ገና ያብባል። በዚህ ስፍራ ላይ አሁን ባነበብነው ክፍል ላይ ምንድነው ያየነው? ዳዊት ተግዳሮት ገጠመው። ተግዳሮቱ ግን not የዳዊት ብቻ አይደለም። የእስራኤል ተግዳሮት፣ የንጉሱ ሳኦልም ተግዳሮት ነው። ክርስትና መከራ ፍሪ አይደለም። ንግስናም መከራ ፍሪ አይደለም። ውትድርነት መከራ ፍሪ፣ ትምህርት ቤት መከራ ፍሪ አይደለም። Christianity is not problems free but problems proof. ክርስትና ችግር የሌለ ህይወት ሳይሆን ችግር ላይ እያየሉ መኖር ነው። ችግርን እያሸነፉ መኖር ነው። ከጌታ ጋር እያሸነፉ መኖር ነው። ከጌታ ጋር እያሸነፉ መኖር ነው። ከጌታ ጋር እያሸነፉ መኖር ነው። ኢቭን የትኛውም ደረጃ ላይ ብትሆን ከችግር ውጪ መሆን አትችልም። if you are a king, if you are a president, if you are a prophet, pastor, evangelist, pope, የትኛውም የኑሮ ጣሪያ ላይ ድረስ ሚሊዮነር ቢሊዮነር ሁን፣ ተማር፣ ምሁር ሁን፣ በየትኛውም ደረጃ ችግር አለ። another level, another devil. ከፍታ በጨመረ ቁጥር ሌላ ነው የሚመጣው። another position, another opposition. ሌላ ደረጃ በጨመረ ቁጥር ደረጃ የጨመረ ጠላት ነው የሚመጣው። ሌላ ብርጌድ ነው የሚመጣው። ይምጣ እንጂ እግዚአብሔር ይረዳል። እግዚአብሔር ያግዛል። እግዚአብሔር ይመራል። ድጋፍ የማያስፈልገው ደጋፊ አንድ ብቻ ነው። ማን ነው እሱ? እርዳታ የማያስፈልገው ረዳት ማን ነው እሱ? በነገራችን ላይ ሰው ስታሸንፍ ይደግፋል። እግዚአብሔር እንድታሸንፍ ይደግፋል። ሰው ስታሸንፍ ያጨበጭባል። እግዚአብሔር እንድታሸንፍ ያስታጥቃል። ሃሌሉያ! ሰው ያሸናፊ ደጋፊ ነው። እግዚአብሔር እንድታሸንፍ ደጋፊ ነው። እስቲ እግዚአብሔር እንዲያሸንፍ ይደግፈኛል ይበል። ዳዊት እንዴት ታሸንፈዋለህ ተባለ? ጎልያድን አሸንፈዋለሁ። ለምን? ደጋፊ አለኝ፣ ረዳት አለኝ፣ አጋዥ አለኝ። እጁን ቀምሻለሁ። አረ ከሱ ከእጁ በልቻለሁ። አረ ሲረዳ አይቻለሁ። እግዚአብሔር ሲረዳ ያየ ሰው እዚህ መሃል አለ። ያገዘው ሰው አለ። ያሻገረው ሰው አለ። የመረው ሰው አለ። ከፍ ያለ ክብር ለጌታ። ሃሌሉያ! እግዚአብሔር ረድቶኛል አለ። ያስጣለኝ ከዛ እንዲህ አለ። በነገራችን ላይ እምነት ማለት አንደኛ የእግዚአብሔርን ልክ ማወቅ፣ ሁለተኛ የራስን ልክ ማወቅ፣ ሶስተኛ የጠላትን ልክ ማወቅ፣ አራተኛ የሁኔታዎችን አሰራር ማወቅ፣ አምስተኛ በእግዚአብሔር ታምኖ በእግዚአብሔር ኃይል እንደ እግዚአብሔር ማሰብና መናገር ነው። የእግዚአብሔርን ልክ ማወቅ ማለት ምን ማለት ነው? የእግዚአብሔርን ልክ ማወቅ ማለት የእግዚአብሔርን ልክ ማወቅ ማለት እግዚአብሔር ሁሉን እንደሚችል God is able. God is able. My God is able. Your God is able. እስቲ እግዚአብሔር ሁሉን ይችላል ይበል አንድ ሰው። በደንብ አይሰማም። የራስን ልክ ማወቅ ማለት ደግሞ ምን ማለት እንደሆነ ታውቃላችሁ? ያለ እግዚአብሔር ምንም ማድረግ እንደማንችል እንችላለን። We are nothing without God. ሶስተኛ የጠላትን አቅም ማወቅ፣ ልክን ማወቅ ማለት ጠላት የተሸነፈ ነው። ሌላ ጠላት የለም፣ ሌላ ሰይጣን የለም አይደል ያለው ዘማሪው? የተሸነፈ ነው። ምንም ይዋጋ እንጂ መጨረሻ ድሉ ያንተ ነው። ስለዚህ ያለን የተሸነፈ ጠላት ነው። በመስቀል ላይ የዛሬ 2000 ዓመት ሁኔታዎችን አሰራር ማወቅ ማለት ምን ማለት ነው? ሁሉም ነገር ለእግዚአብሔር እንደሚታዘዝ ቅድም ሲመሰከር እንሰማ የነበረው አንድ ሰው ኮማ ውስጥ ሆኖ